ውዶችዬ ዛሬ ደግሞ በአዲስ ነገር መጥቼላችኋለሁ። እሱ ምንድነው? ለጥርሳችን የሚሆን አሪፍ የሆነ ውህድ አዘጋጅቼላችኋለሁኝ። በሻይ በቡና እንዲሁም በተለያዩ ነገሮች ጥርሳችሁ ቀልቶ ለተቸገራችሁ እህቶቼ ተጠቀሙ ትላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለው፣ እንዲሁም ደግሞ አዲስ ስለሆንኩኝ አበረታቱኝ። ቪዲዮዬን እስከ መጨረሻው በማየት ላይክ እና ኮሜንት አስቀምጡልኝ። እና እንግዲህ ዛሬ ደግሞ ቀለል ያለች በትንሽ ደቂቃ ውስጥ ማዘጋጀት የምትችሏትን ለጥርሳችሁ ጠቃሚ የሆነች ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው በማየት አበረታቱኝ እላለሁ። እና ውዶቼ በዚህ መልኩ እያዘጋጀሁኝ ይገኛለሁ። ምንም ብዙ ሳትለፉ ቤት ውስጥ ባሉ ነገሮች ተጠቅማችሁ ጥርሳችሁን ፏፈሽ፣ የምር ነው የምላችሁ አታምኑም ማለት ነው። አንድ ጊዜ ብቻ በመጠቀም ነው ጥርሳችሁ ላይ ለውጥ ማየት የምትችሉት። ይሄው በዚህ መልኩ እንግዲህ ምንም ብዙ ነገር ሳትለፉ በቤት ውስጥ ባሉ ነገሮች። እዚህ ጋር ኑስካፌ መቼም ሁላችንም ቤት አለ ብዬ አስባለሁ። አረቦች ብዙ ጊዜ ስለሚጠቀሙት ከቤት ውስጥ አይጠፋም። ሌላው ምንድነው? ሎሚ ነው። ከዛ ጨው፣ እንዲሁም ደግሞ ማንኛውም የሆነ ለጥርሳችሁ የምትጠቀሙት ኮልጌት። እነዚህን አራቱን ነገሮች በመጠቀም ነው እንግዲህ የዛሬውን ውህድ የምናዘጋጀው ማለት ነው። እንግዲህ ብዙም እንዳታበዙ። ይኸው አነስ ባለች ማንኪያ አንድ ማንኪያ ተጠቅሜያለሁ ማለት ነው ኑስካፌ። እናንተ ደግሞ እንግዲህ እንደ ፍላጎታችሁ ነው። በዛ አድርጋችሁ ማዘጋጀት ከፈለጋችሁ ትችላላችሁ። እኔ ግን እስከ 2 ጊዜ ከተጠቀምኩበት በአዲስ መልኩ ሰራለሁ ብዬ ስላሰብኩ አላበዛሁትም ማለት ነው። እዚህ ጋር ደግሞ የተወሰነ ጨው ነው የማደርገው። ግማሽ ማንኪያ ይበቃችኋል። ማንኪያው ግን አነስ ያለ ቢሆን መልካም ነው፣ ብዙ እንዳይበዛ እና ወዶችዬ በዚህ መልኩ ትጨምራላችሁ ማለት ነው ጨው። ቀጣይ የምናደርገው እንግዲህ ግማሹን ላይሞን ይበቃናል። ብዙም እንትን ባንለው የተወሰነ ጨምቀን እንጨምርበታለን ማለት ነው። እዚህ ጋር ኮልጌት ለጥርሴ የምጠቀመውን እየጨመርኩኝ ነው። ማንኛውም ቤት ውስጥ ያለ ለጥርሳችሁ የምትጠቀሙት ይቻላል ማለት ነው። የተለየ ነገር አይጠበቅባችሁም። ይኸው በዚህ መልኩ ጨምሬ ጨርሻለሁኝ። አሁን ቀጣይ የምናደርገው ሎሚ፣ ግማሽ ሎሚ ይበቃናል። ሁሉንም ባንጠቀመው ራሱ ምንም ማለት አይደለም፣ የተወሰነ ነው የሚያስፈልገን። ይኸው በዚህ መልኩ ሎሚውን እንጨምቅበታለን ማለት ነው። በጣም ሀሪፍ ነው፣ የምሬን ነው የምላችሁ። በጣም ሀሪፍ እኔ ወድጀዋለሁ። ለምን ለእናንተስ አልሰራላችሁም ብዬ ነው ዛሬ ደግሞ ይዤ የመጣሁት ማለት ነው ይሄን ቪዲዮ። በነገራችን ላይ እኔ ሞክሬያቸው ለውጥ ያገኘሁባቸውን ነገሮች ወደ እናንተ ሸር እያደረኩ ይገኛለሁ ማለት ነው። የተለያዩ የፊት ክሬሞች ሊሆኑ ይችላሉ፣ እንዲሁም ደግሞ ለጠቆረ እጅ እግር የሚሆኑ ውህዶችን እየሰራሁኝ ያቀርብላችኋለሁ። እናንተ ብቻ እያያችሁ ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። ይኸው እዚህ ጋር በዚህ ጨርሻለሁ ማለት ነው። በጣም በአጭር ደቂቃ፣ በነገራችን ላይ ቤት ውስጥ ባሉ ነገሮች በጣም በአጭር ደቂቃ የጥርሳችሁን ውበት ቀይ የሆነባችሁ ካላችሁ ደግሞ አረብ ሀገር ለምን እንደሆነ አላውቅም ጥርስ ቶሎ ነው የሚቀላው። እኔ ሩዙም ይሁን ምኑም ይሁን የማውቀው ነገር የለኝም፣ ግን ጥርሳችን ቶሎ የመቅላት እንትን አለውና በዚህ መልኩ አዘጋጅታችሁ ተጠቀሙ
ለእኔ የሰራልኝን ነገር ነው ወደ እናንተ ይዤ የመጣሁት። በእርግጠኝነት ተወዱታላችሁ። የምር ሞክሩት ማለት ነው። እና በሌላ ጊዜ ደግሞ የተለያዩ ቪዲዮዎችን ይዤ እመጣለሁኝ። የተለያዩ የፀጉር ውህዶች፣ ዘይቶች እንዲሁም ደግሞ ለፊታችን የሚሆኑ ክሬሞች ብዙ ነገሮችን ይዤ ለመምጣት ሀሳብ አለኝ ኢንሻአላህ። እናንተ ደግሞ ቪዲዮዬን እያያችሁ እንድታበረታቱኝ እላለሁ ውድ እህቶቼ። እና እንደዚህ ላችኋለሁ። እዚህ ጋር በደንብ አዋህዱት። ያው ኑስካፌው ትንሽ እንትን ስለሆነ በደንብ ከላይሞኑ እንዲሁም ጨው ከኮልጌቱ ጋር በደንብ አቀላቅሉት ማለት ነው። እንግዲህ በዚህ መልኩ አዘጋጅተን ጨርሰናል። ጥርሳችሁ ብሩሻችሁን በዚህ መልኩ ቢያንስ እስከ 2 ደቂቃ የሚያክል ቦርሹት ማለት ነው። ትጠቀሙበታላችሁ። ሞክሩት። በጣም ቀላል ነው እና እዚህ ላይ ጨርሰናል የዛሬውን ቪዲዮ። በሌላ ጊዜ በአዲስ ቪዲዮ እስከምንገናኝ ባይ፣ ሰላም ሁኑ።